ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምን አላችሁ? የኔ ቻናል የተከታታዮች እንዴት ናችሁ? ያለው ዛሬ መስገን እኔ ሰላም እንዳለው ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። በዓለም ዳርቻ ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ዛሬ ትንሽ አሳዛኝ ዜና ይዤ መጥቻለሁ። በርካታ ቁጥር ያላቸው ኢትዮጵያውያን ጤና ከጅቡቲ ወደ የመን ስትጓዝ የነበረችው ጀልባ ተሰውራለች። በጣም ያሳዝናል። ስደተኛ ህዝባችን እያለቀ ነው። እንጃ ወዴት እየሄደ እንደሆነ በጣም ግራ የሚያስገባ ነገር ነውና በጣም የሚያሳዝን ነገር ነው። ከሶስት ቀን በፊት በርካታ ያለ ቁጥር ያላቸው ኢትዮጵያውያን ጭና ከጅቡቲ ወደ የመን ስትጓዝ የነበረችው ጀልባ ተሰውራለች። ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረችው ጀልባ የት እንደገባች ሳይታወቅ ቀኖች ተቆጥረዋል። ደላሎቹ ለቤተሰቡ ጀልባ ሰምጣለች ብሎ ሞርደው እየነገሩ ነው ሲሆን በተለያየ መንገድ መረጃው ለማጣራትም በመሞከር ሳለ ጀልባው መስመጧን የሚገልጽ ምንም አይነት መረጃ ግን ማግኘት አልተቻለም። ጀልባው የየመን ባህር ጠረፍ እስከምትደርስ ሲጠብቁ የነበሩ የመኖቹ ለደላላቸው እንደገለጹት ካሁን የተወሰነ መንገድ እንደተጓዘ መረጃ መለዋወጡበት ስልክ እንደቆመና ምንም እንዳልተፈጠረ ራሱ ማወቅ እንዳልቻሉ አሳውቀዋል። በጀልባው ከተጫኑት ቤተሰቦች መካከል የተወሰኑትን ደላሎቹ አጥብቀው በሚጠይቁበት ሰዓት የመኖቹ የሚሉን መሀል ላይ እንደደረሰ ጀልባውን ሾፌሩ ከነበረው ሰዎች ጋር የነበረችው ስልክ ግንኙነት እንዳቋረጡት እንደዛ አድርገው እየገለጡ ነው። ግን እንደዛ ሳይሆን ጀልባዋ ጠፍታለች ነው መሰለኝ። የነበረችው እንደዛ ነው መሰለኝ እና ድምጻቸው ማግኘት እንዳልቻሉ ገልጸዋል በማለት ለተሳፋሪ ቤተሰቦች እያሳወቁ ነው። በጣም የሚያሳዝን ነገር ነው። ሰው እንጃ ሰው እኮ ተጨረሰ። እናንተ በጀልባና በባህርና እንዴት እንደሚያሳዝን የሀገራችን ሰዎች ትናንሽ ልጆቹ እየመጡ እዛ ባህር ላይ ይቀራሉ። ቅድም ከሁለት ሳምንት በፊት እንደዛ ብዙ ሰው ተጎድተዋል። በመኪና አደጋም እንደዛ በጀልባም ብዙ ሰው ነው የሞተው። አሁን ደግሞ የት እንደደረሱ አልታወቀም። ቁጥራቸውን ብዙ እየተባለ ነው እና በጣም የሚያሳዝን ነገር ነው። ፈጣሪ እንጃ በቃችሁ ይበለን እንጂ በጣም የሚያሳዝን ነገር ነው እና ፈጣሪ ለሁላችን በቃችሁ ይበለን። ሰው እየተጨረሰ ነው እናንተ መንሴም ሁሉ አለቀ። ያ ዘመን እንጃ አልፎ ይታያል ይሆን? በጣም የሚያሳዝን ነገር ነውና እናቶች ብቻ መርዶ እንጂ ሌላ መስማት አቃታቸው። በጣም የሚያሳዝን ነገሩ ስታየው በጣም ይከፋል። እንጂ ፈጣሪ በቃችሁ ይበለን። በጣም የሚያሳዝን ነገር ነውና አሁን የመን ደግሞ እንጃ ምን እንደሆነ የመን ባህር አሁን ተበላሽተዋል። በጣም የሚያስጠላ ነገር ደግሞ አሁን የመጣው ጀልባዎች ሁሉ የተጫኑ ሁላ እድል ያላቸው ነው እንጂ የሚወጡት እየቀሩ ነው። እንጃ 181 ከ3 ሳምንት በፊት እንደዛ ጀልባ ላይ ባህር ላይ ብዙ ሰው ቀርተዋል። አሁን ደግሞ እንደ አዲስ በጣም የሚያሳዝን ነገር ነው። እንጃ ፈጣሪ በቃችሁ ይበለን እስኪ። አሁን በጣም የሚያሳዝን ነገር ነው። እንዴት ነው እንደዛ ከሆነ እንዴት ብሎ ነው ሰው የሚነገረው? በሳምንት እንደዛ ያለ ሰው ይጨርሳል። ፈጣሪ እንጃ ብቻ በቃችሁ ይበለን። በጣም የሚያሳዝን ነገር ነውና እንሳሳዝን። አሁን ለእናቶቹ ነው የሚያዘንኩት፣ የልጆች ሳይሆን የእናቶቹ ነው ያዘንኩላቸው። እንደ ፈጣሪ ጽናት ውስጣቸው እንጂ በጣም የሚያሳዝን ነገር ነውና እንግዲህ ምን ይደረጋል ብላችሁ ነው? ፈጣሪ ያመጣው ምንም የሚደረግ ነገር የለም። እንደዛ ከሆነ ካልሆነም ፈጣሪ ያግዛችሁ ያግዘን ነው የምለው እና
እነሱ ልጆቹም ፈጣሪ ከነሳቸው ጋር ይሁን። የሚያሳዝን ነገር ደግሞ ልጆቹ በጣም ነው የሚያሳዝነው። አሁን ባህር ላይ መቅረቱ እንጃ እስከ መቼ እንደሆነ በጣም በጣም የሚያሳዝን ነገር ነው። እና ሀገራችንን ሰላም ያድርግልን። የሚመጡ ልጆችም ፈጣሪ በሰላም ያስገባቸው። አሁን የጠፉትም አምላክ ከእነሱ ጋር ሆና በባህር ያለው በሰላም እንደሚወጡ ተስፋ አደርጋለሁ። በጣም የሚያሳዝን ነገር ነው። የምናገረው ሁላ ነው የጠፋኝ። እንግዲህ ፈጣሪ ከእነሱ ጋር ይሁን እንጂ ሌላ የሚባል ነገር የለም። በጣም የሚያሳዝን ነገር ነው። ይመጣሉ እንደዛ ባህር ላይ ይመጣሉ ባህር ላይ ይመጣሉ። በጣም በጣም እዛ ሀገራቸው ሆኖ እንዳይሰሩ ደግሞ ሀገራችን በጣም የሚያስጠላ ጊዜ ነው አሁን። ያ እንጃ ሰላምም የለውም ምን የለውም። ግን ፈጣሪ ምን እንደሆነ እንጂ መጨረሻችን ምን እንደሆነ ያላውቅምና ላይክ እና ሼር ሰብስክራይብ እያደረጋችሁ በትዙ ሆኖ ውዶችዬ እስከ ቀጣይ አዲስ ቪዲዮ ይዤ የምመጣ በሰላም ያቆየን እያልኩ ነው። ቸር ያሰማን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ በትዙ ሆኖ ስለነበረን ቆይታ